ኦኬ ሰላም ጋይስ እንደምን አላችሁ? እንግዲህ በዛሬው ቪዲዮ አብረን የምንመለከተው ምንድነው ኦንላይን ላይ ሰርቪስ ካላችሁ ባለሙያ ከሆናችሁ ፎር ኤግዛምፕል የዲሽ ባለሙያ ልትሆኑ ትችላላችሁ። የግንባታ ባለሙያ ኤኒ ሙያ የትኛውም አይነት ሙያ ሊሆን ይችላል። የጥገና የኮምፒውተር ጥገና ሙያ የትኛውም አይነት የእጅ ሙያ ያላችሁ ሰዎች ተጨማሪ ደንበኛ ማግኘት ከፈለጋችሁ ማለት ብዙ ደንበኞችን ማግኘት ከፈለጋችሁ ጥሪ የስልክ ጥሪ ተከታታይ የሆኑ የስልክ ጥሪዎችን የምትፈልጉ ከሆናችሁ ማለትም ቁጭ ብላችሁ በየቦታው ተደራሽ መሆን ከፈለጋችሁ የእናንተ አገልግሎት ወይ ሰርቪስ ብዙ ሰዎች ጋር እንዲዳረስ ከፈለጋችሁ አሁን በቴሌግራም ቦት ምን የሆነ ቴሌግራም ቦት አለ። በዛ ቦት ምን ማድረግ እንዳለባችሁ አሳያችኋለሁ። ከዛ በፊት ግን አንድ መናገር የምፈልገው ነገር ምንድነው ይህ ቦት ምንድነው የሚያደርገው ነው። በዚህ ቦት ምንድነው የምታደርጉት? ትመዘገባላችሁ ነው። ከተመዘገባችሁ በኋላ ሰርቪሳችሁን ታስቀምጣላችሁ። ከዛም በኋላ በዛ አማካኝነት ምን ይፈጠራል? አንዴ አፕሩቭ ከተደረጋችሁ ተቀባይነት ካገኛችሁ የእናንተ ሰርቪስ አንደኛ ጉግል ሰርች ኢንጂን ላይ ይወጣል። ማለት ሰርች ስትደረጉ በጉግል ላይ ትወጣላችሁ። ሁለተኛው ጥቅም ደግሞ ምንድነው ሰው ከኤአይ ጋር የተጻጻፈ ለምሳሌ ጄሚናይ ኤአይ በአማርኛ አሪፍ ነው ታውቃላችሁ። ከኤአይ ጋር የተጻጻፈ እንደዚህ ባለሙያ ፈልጋለሁ ብሎ ሰርች ቢደረግ የእናንተን የማሳየቱ እድል በጣም ከፍተኛ ይሆናል ማለት ነው። ቢኮዝ ሰርች ኢንጂን ላይ ስላለ ማለት ነው። ስለዚህ ይህም እድል አለ። ኤአይ ላይ የእናንተ ሰርቪስ ሊተዋወቅላችሁ ይችላል። ይሄ ማለት በጣም ሂውጅ ዋን ስቴፕ ፎርዋርድ መራመድ ነው ማለት ነው። ሌላ ደግሞ የሞባይል አፕሊኬሽን አለ። በዛ የሞባይል አፕሊኬሽን ላይ የእናንተ አገልግሎት ይወጣል ማለት ነው። የተለያዩ ብሎግ አርቲክሎች ምናምን ላይ እንደ ማስታወቂያ ይወጣላችኋል ማለት ነው። ስለዚህ ሰርቪሳችሁን ግዴታ ኦንላይን ላይ ማስቀመጥ መቻል አለባችሁ። በዚህ ቦት መመዝገብ መቻል አለባችሁ። አሁን እንዴት እንደምታደርጉ ስቴፑን ላሳያችሁ ማለት ነው። በመጀመሪያ ወደ ክሮም ወደ ብራውዘራችሁ ትገባላችሁ። እንደምትመለከቱት ወደ ብራውዘር ገብቻለሁኝ። በመጀመሪያ ወደ ብራውዘር ትገቡና ብራውዘራችሁ ላይ ኢትዮኦል ብላችሁ etioall.com እንደምትመለከቱት etioall.com ብዬ ገባሁኝ ማለት ነው። እንግዲህ ዌብሳይቱ ይሄንን ይመስላል። አሁን ላይ ምንም ሰርቪሶች የሉም። በነገራችን ላይ ሰርቪሶች አንዴ ሊስት ከተደረጉ በኋላ ቶሎ ፈጥናችሁ የተመዘገባችሁ ሰዎች በጣም ተጠቃሚ ትሆናላችሁ። ኦኬ ወደ ቴሌግራም ቦቱ ለመሄድ በመጀመሪያ አድ ማይ ሰርቪስ የምትል ከላይ አለች። እሷን አንዴ ክሊክ አድርጋችሁ ትነካላችሁ። ከዛም በኋላ ኦፕን ቴሌግራም ዴስክቶፕ የሚል አለ። ኦፕን ኦን ቴሌግራም ዴስክቶፕ የሚለውን ትነካላችሁ። በነገራችን ላይ ለስልክም ተመሳሳይ ስቴፖችን ነው የምትጠቀሙት ማለት ነው። ኦኬ አሁን እዚህ ጋር እንደምትመለከቱት ስታርት የሚለውን ከነካችሁ በኋላ ከዚያ በመቀጠል ደግሞ እታች ላይ ቋንቋ አለ። አማርኛ ከሆነ አማርኛ ትመርጣላችሁ፣ እንግሊዝኛ ከሆነ እንግሊዝኛን ትመርጣላችሁ ማለት ነው። ኤኒዌይ ግን ከሁለቱ ለእናንተ የሚገባችሁን ቋንቋ ትመርጣላችሁ። ፎር ናው እኔ በእንግሊዝኛ እመርጣለሁ ማለት ነው። እናንተ ግን አማርኛ መምረጥ ትችላላችሁ ቋንቋው እንዲገባችሁ እንግሊዝኛ ማትችሉ ከሆነ ማለት ነው። የመጀመሪያው ስቴፕ ዋት ኢዝ ዩር ኔም የሚል ነው። ስማችሁን ነው የሚጠይቀው። እንግዲህ ስም እንትናችሁ ከወላጆቻችሁ ስም ጋር ነው የምታስገቡት። ከዛ በኋላ ኢንተር የሚለውን ትነካላችሁ ድጋሚ። ከዛ ስቴፕ ቱ ላይ የምንጠይቀኝ ዋት ኢዝ ዩር ጀንደር አለ። ያው ሜል ነው ጀንደሬ፣ ሜል ብዬ ወንድ ነው ጾታዬን የጠየቀኝ። ከዛ በመቀጠል ደግሞ ዊች ሲቲ ዩ አር ሎኬትድ ኢን። አሁን እዚህ ጋር ወሳኝ ነገር የምትሞሉት ምንድን ነው? ከነኚህ ከተሞች ውስጥ ነው መሙላት የምትችሉት። ከነኚህ ከተሞች ውስጥ በየትኛው ከተማ ነው የምትኖሩት? አዲስ አበባ ናችሁ? አዳማ፣ ሀዋሳ፣ ባህር ዳር ብቻ ግን ትመርጣላችሁ አንድ ከተማ። ለምሳሌ እኔ አዲስ አበባን እመርጣለሁ ማለት ነው። ከዚያም በኋላ ዋትስ ዩር ስፔሲፊክ ኤሪያ ኦር ኔይበርሁድ ይላል። እዚህ ጋር ኦፕሽን አለው መሙላትም አለመሙላትም ትችላላችሁ። ኤኒዌይ ግን እዚህ ጋር ጀስት ለምሳሌ ፒያሳ ከሆናችሁ ፒያሳ፣ ቦሌ ከሆናችሁ ቦሌ፣ የሆነ አዲስ አበባ ራሳችሁ ትጽፋላችሁ። ለምሳሌ ፒያሳ እንደምትመለከቱት ፒያሳ ብዬ ጽፌያለሁ። ነገር ግን ይሄን ስቴፕ ምን ብሎ ማለፍ ይቻላል ማለት ነው? ስኪፕ ብሎ አለመሙላትም ይቻላል። ያው እዚህ ጋር ከታች ስኪፕ የሚል አለ። ስኪፕ የሚለውን ትነካላችሁ። እዚህ ጋር ደግሞ በጣም ወሳኙ ስቴፕ የመጨረሻው ማለቴ ቀጥሎ ያለው ምንድነው? ስልክ ቁጥራችሁን ነው የምታስገቡት። ትክክለኛ ስልክ ቁጥራችሁን እናንተን ሰዎች ደውሎ የሚያገኙበትን ስልክ ቁጥር ታስገባላችሁ። ስለዚህ እኔ ራሴን ስልክ ቁጥር አስገባለሁ ማለት ነው።
እንግዲህ ይኸው ስልክ ቁጥሬን አስገብቻለሁ። በነገራችን ላይ የሳፋሪኮም የኢትዮ ቴሌኮም የትኛውንም ቁጥር ማስገባት ትችላላችሁ። ነገር ግን ትክክል መሆኑን ሹር መሆን አለባችሁ። ከዛም በኋላ እልካለሁ ማለት ነው። ቀጣዩ ምንድን ነው? ራይት ሾርት ባዮ አባውት ዮርሰልፍ ይላል። ስለ ራስህ አጭር ማብራሪያ ጻፍ ነው የሚለኝ። ይህ ማለት ስለ ራሳችሁ አጭር ማብራሪያ የምትጽፉበት ነው። ለምሳሌ ላሳያችሁ። ስለ ራሳቸው የምትጽፉት አጭር፣ በነገራችን ላይ በጣም አጭር ከ10 እስከ 500 ፊደላት መሆን አለበት ማለት ነው። ከዛ መብለጥ የለበትም። ለእናንተን የአንድ የምመክራችሁ ነገር ምንድን ነው? እዚህ ስቴፕ ላይ አንድ ማድረግ ያለባችሁ ነገር አለ። እሱም ምንድን ነው? ይህን ኮፒ አድርጋችሁ ወደ አማርኛ ማስተርጎም ትችላላችሁ። አማርኛ፣ በነገራችን ላይ አማርኛ መጻፍ ትችላላችሁ። አማርኛ ብትጽፉ ይመረጣል። ነገር ግን እንደዚህ በእንግሊዝኛ ማለፍ ትችላላችሁ ማለት ነው። በእንግሊዝኛ። ነገር ግን እኔ ስፔሊንግን ለማስተካከል ይህንን ኮፒ አድርጌ ወደ ብራውዘሬ ተመልሼ ሄድና እንግዲህ እኔ አጻጻፌ ስለተበላሸ ኤአይ እንዲያስተካክልልኝ ነው እንጂ አጻጻፋችሁ ምንም ችግር ከሌለበት ምንም ችግር የለውም ማለት ነው። አሁን እንደምትመለከቱት እዚህ ጋር አጻጻፌን አስተካክሉልኛል። ወደ አማርኛም እንዲተረጉሙልኝ ማድረግ እችላለሁ። ነገር ግን ፎር ናው አሁን ላይ ለእናንተ ማሳየት ስለሆነ አላማዬ፣ እናንተ ግን አስተካክላችሁ ጻፉ። ኤኒዌይ ኤአይ መጠቀም ብቻ ሳይሆን አስተካክላችሁ እንድትጽፉ ነው። ስለ ራሴ አሁን በአጭሩ ጽፍ ያለው ባይዘወይ እኔ ኤሌክትሪሻን አይደለሁም፣ እናንተን ለማሳየት ነው። ከዛ እንደምትመለከቱት 7ኛው ስቴፕ ኢሜል አድራሻችሁን አስገቡ ይላል። በነገራችን ላይ እዚህ ጋር ትልቅ ጥንቃቄ ማድረግ ያለባቸው ትክክለኛ ኦኬ፣ እንደምትመለከቱት የራሴን ኢሜል አድራሻ አስገብቻለሁኝ። ከዛ እልካለሁ ማለት ነው። ከዛም በኋላ እዚህ ጋር የፌስቡክ አካውንት ካላችሁ፣ የቲክቶክ ወይም የኢንስታግራም አካውንት ካላችሁ አንዱን መርጣችሁ ነክታችሁ ማስገባት፣ ሊንኩን ማስገባት ትችላላችሁ። ምክንያቱም በኋላ ሰዎች እናንተም በእነኚህ ቻናሎችም እንዲያገኛችሁ ማለት ነው። ለአሁኑ ግን እኔ አላስገባም። የፈለጋችሁትን ነክታችሁ ማስገባት ትችላላችሁ። ለአሁኑ ነው የምንላለው ስኪፕ፣ እናንተም ስኪፕ ማድረግ ትችላላችሁ አካውንት መምላት ካልቻላችሁ። ፋይናሊ ሴንድ ፕሮፋይል ፎቶ ይላል። ይኸው እዚህ ጋር ለፕሮፋይል ፎቶ ይህንን ፎቶ መርጫለሁ። ከዛ ኦፕን እላለሁ ማለት ነው። እንደምትመለከቱት ሴንድ። እንግዲህ ፕሮፋይል እንደምትመለከቱት ይኸው እዚህ ጋር ፕሮፋይል ክሬትድ ሰክሰስፉሊ፣ ፕሮፋይል ሰክሰስፉሊ ክሬት ተደርጓል። አሁን የመጀመሪያውን ጣጣ ጨርሳችኋል። ያም ምንድነው? የራሳችሁን ማንነት የራሳችሁን አይዴንቲቲ ፈጥራችኋል ማለት ነው። ከዚህ በኋላ የራሳችሁን አገልግሎት ማከል ትችላላችሁ። ስለዚህ አሁን አገልግሎታችሁን እንዴት ማስገባት እንደምትችሉ ነው እስካሁን ድረስ የነበረው ስቴፕ ምንድነው? ራሳችሁን መመዝገብ ነው ማለት ራሳችሁን ፕላትፎርሙ ላይ እንዴት መመዝገብ እንደምትችሉ ነው ያሳየኋችሁ ማለት ነው። ቀጣዩ ስቴፕ የሚሆነው ደግሞ ምንድነው? እንዴት ሰርቪሳችሁን አገልግሎታችሁን እንዴት እንደምታስገቡ ነው ማሳያችሁ። እዚህ ጋር እንደምትመለከቱት ከታች አድ ሰርቪስ የምትል በተን አለች። እሷን እንዴት ነካላችሁ። ከዛ ይጠይቃችኋል እናንተ የምትሰጡት አገልግሎት በግለሰብ ደረጃ ነው ወይስ በድርጅት ደረጃ ይላችኋል። ያው እኔ ግለሰብ ስለሆንኩ ግለሰብ መርጣለሁ። ድርጅት ካላችሁም ኦርጋናይዜሽን የሚለው መምረጥ ትችላላችሁ። ስለዚህ እኔ ኢንዲቪዥዋል የሚለው መርጫለሁ። ዋትስ ዘ ኔም ኦፍ ዘ ስፔሲፊክ ሰርቪስ፣ እናንተ የምትሰጡት አገልግሎት ምንድን ነው? ስሙን አስገቡ ይላል። ያው ኤሌክትሪሽያን እላለሁ። ጀስት እናንተ ግን ስፔሊንጉን በጣም በጥንቃቄ ማስገባት ያለባቸው ነገር ነው። እሺ እዚህ ጋር እንደምትመለከቱት የአገልግሎቴን ስም ኤሌክትሪሽያን ነኝ ዊዝ 7 years ኦፍ ከ7 ዓመት የስራ ልምድ ጋር ኤሌክትሪሽያን ነኝ ብያለሁ። ከዛ በኋላ ሴንድ ብዬ ልክለታለሁ። በነገራችን ላይ በአማርኛ መጻፍ ትችላላችሁ ማለት ነው። ኦኬ የእናንተን አገልግሎት እዚህ ጋር የትኛው ነው ትመርጣላችሁ። ኤሌክትሪሽያን ይኸው ከላይ ኤሌክትሪሽያን የሚል መጥቶልኛል። የዲሽ ሳተላይት የዲሽ ስራ የምትሰሩ ከሆነ ይህን ትመርጣላችሁ። የቤት ሰራተኛ የቤት ጽዳት ሰራተኛ ይሄን ነው የሚመርጠው። የቱቦዎችን ምናምን ቤት ውስጥ የሚበላሹ የቧንቧ ቱቦዎችን ለማስተካከል እኛ ፕላምበር የሚል አለ። የተለያዩ ሰርቪሶች አሉ። ስለዚህ እኔ ኤሌክትሪሽያን ስለሆንኩ የቱን እመርጣለሁ? ይሄኛውን ኤሌክትሪሽያን የሚለውን እመርጣለሁ ማለት ነው። ኦኬ የት ነው እናንተ ሰርቪስ የምትሰጡበት አቅጣጫ ማለት ይህን አገልግሎት የት ነው ማቅረብ የምትችሉት? አዲስ አበባ ማቅረብ የምትችሉ አዲስ አበባ፣ አዳማ ማቅረብ የምትችሉ አዳማ፣ ሀዋሳ፣ የፈለጋችሁትን ሀገር እናንተ ሄዳችሁ አገልግሎቱን መስጠት የምትችሉበትን ሀገር ትነካላችሁ። እኔ አዲስ አበባ ልበለው። ከዛም በኋላ ምንድን ነው የሚለው አሁን ደግሞ እዛ ውስጥ የት አካባቢ ነው ሰርቪሱን የምትሰጡት ይላል። ያው ማለፍ ትችላላችሁ። ይህን ከፈለጋችሁ ቦሌ፣ ፒያሳ፣ መገናኛ የፈለጋችሁትን ጀስት የአካባቢ ስም ማስገባት ትችላላችሁ። ፎር ናው ስኬፕ የሚለውን እነካለው ማለት ነው። ስለዚህ አሁን እዚህ ጋር ነው ወሳኙ ነገር።
በጣም ሰፊ ማብራሪያ መጻፍ አለባችሁ። እዚህ ጋር ምን ይላል? ፕሮቫይድ ፉል ዲስክሪፕሽን ይላል። ሙሉ ዲስክሪፕሽን ፕሮቫይድ አድርጉ ይላል። ማለት ስለ አገልግሎታችሁ በጣም ዲቴይልድ የሆነ ነገር ነው መጻፍ ያለባችሁ ማለት ነው። ፔስት ማድረግ ነው ማለት ነው። ከ1000 ካራክተር መብለጥ የለበትም የምትጽፉት ዲስክሪፕሽን። አሁን እዚህ ጋር እንደምትመለከቱት ተጽፏል። ከዛ ምን እላለሁ? ሴንድ ላለው ማለት ነው። ኦኬ የአገልግሎታችሁን ክፍያ እንዴት ነው ማድረግ የምትችሉት? ማለት የገንዘብ መጠን ማስገባት ከፈለጋችሁ ይህን ነክታችሁ የገንዘብ መጠን ማስገባት ትችላላችሁ። አይ በድርድር ነው የምትሉ ከሆነ ይህንን መንካት ትችላላችሁ። አይ ለፕራይሱ ኮንታክት አድርጉኝ እንዲያደርጉኝ ይፈልጋለሁ የምትሉ ከሆነ ይህንን አማራጭ ነው የምትነኩት ማለት ነው። ስለዚህ እኔ በድርድር የሚለውን እነካለው ማለት ነው። ወይም ደግሞ ኮንታክት ፎር ፕራይስ ይሄ ይሻላል። ያው ፕራይሱን ለማወቅ በስልኬ ቀጥታ እንዲደውሉልኝ ስለምፈልግ ይህንን እነካለው ማለት ነው። ኦኬ አሁን በጣም አስፈላጊው ነገር ምንድነው? ስራችሁን የሚያሳይ ኢሜጅ አፕሎድ አድርጉ ይላል። ስለዚህ ስራዬን የሚያሳይልኝም ፎቶ ይኸው እዚህ ጋር እንደምትመለከቱት እኔ እንደዚህ መርጬ እነኚህም ፎቶዎች ሴሌክት አድርጌ መርጫለሁ። በስልካችሁም ተመሳሳይ ስቴፕ መጠቀም ትችላላችሁ። ከዛ በኋላ ኦፕን ትላላችሁ። ከዛ ግሩፕ አይተም ይህንን ሴሌክትም ማድረግም አለማድረግም ትችላላችሁ። ችግር የለውም። ነገር ግን አንሴሌክት አድርጌዋለሁ። ከዛ ሴንድ ብያዋለሁ። እንደምትመለከቱት የስራዬን ፎቶ በአጠቃላይ ልክ ያለሁኝ ማለት ነው። እናንተም ኤግዛክትሊ የምትሰሩትን ፎቶ በትክክል አንስታችሁ መላክ አለባችሁ። እንደምትመለከቱት ስንት ፎቶ ተቀብሏል? እስከ 4 ፎቶ ማስገባት ትችላላችሁ። ሌላም ፎቶ ጨምራችሁ እንደምትመለከቱት እኔ ቶታሊ እስከ 4 ፎቶ አስገብቻ 5ኛ ፎቶ መላክ ትችላላችሁ። ነገር ግን እኔ ስላበቀው ከታች ደን የሚል አለ። ደን የሚለውን ነክቻለሁ። ሰርቪስ ሰብሚትድ ሰክሰስፉሊ ናው ፔንዲንግ አድሚን አፕሩቫል። አሁን በቃ አድሚን ከተቀበለ በኋላ ቀጥታ የእናንተ ሰርቪስ ወደ ዌብሳይት ይወጣል ማለት ነው። አድሚን ይመለከተውና አንዴ ተቀባይነት ካገኘ የእናንተ ሰርቪስ ይለቀቃል ማለት ነው። ትንሽ እንጠብቀዋለን። ጋይስ እንደምትመለከቱት ያስገባነው ሰርቪስ ሰክሰስፉሊ መጥቶልናል ማለት ነው። አሁን የኛ አገልግሎት ኦንላይን ላይ ነው ያለው 24/7። አሁን እንደምትመለከቱት ሰርቪሱ እዚህ ጋር ሲነካ እንደምትመለከቱት የእናንተ ፕሮፋይል ይኸው እዚህ ጋር የራሴ ፕሮፋይል አለ። የእናንተ ፕሮፋይል ይቀመጣል። የእናንተ ስራችሁን ይኸው እዚህ ጋር ሰው በፎቶ መመልከት ይችላል። የምትሰሩትን ስራ ያው ስለ እናንተ እዚህ ጋር ያነባል። ቀጥታ ምን ማድረግ ይችላል? እዚህ ጋር ኮል የሚለውን አያችሁ አይደለ? ነክቶ ቀጥታ ወደ ስልካችሁ መደወል ይችላል። ስልክ ቁጥራችሁን ያሳያል። በአጠቃላይ የእናንተ አገልግሎት የእናንተ ሰርቪስ ኦንላይን ላይ በዚህ መልኩ ማስቀመጥ ትችላላችሁ። የዲሽ ሰራተኛ ብትሆኑም ኤኒ ሚንስ የትኛውንም አይነት ስራ እዚህ ላይ ሊስት ማድረግ ትችላላችሁ ማለት ነው። በነገራችን ላይ ይህ በኤአይም ላይ ይተዋወቅላችኋል። በተለያዩ ቦታዎች ላይ ነው የሚተዋወቅላችሁ። ፌስቡክ አድም ቦት ሲደረግ እድለኛ ከሆናችሁ የእናንተ ሰርቪስ ፌስቡክ አድም ላይ ይወጣል። ስለዚህ ይህን እድል ተጠቀሙበት። ቴሌግራም ቦቱን በዚህ መልኩ ነው መጠቀም የምትችሉት። ከወደዳችሁ ላይክ፣ ለሌሎችም ለባለሙያዎች ሼር ማድረግ እንዳትረሱ። ቪዲዮን እስካሁን ድረስ ስለተመለከታችሁ እናመሰግናለን። ባይ